ብሎግ እንቦልጋለን። እንግዲህ ዛሬ ሽንት ቤት ገባን፣ ጥርሳችንን እንቦርሻለን፣ እንተጣጠባለን። ጸዳ ካልን በኋላ ወደ ኪችናችን እንሄዳለን። ከዛ በኋላ እናጸዳለን ኪችናችንን ጸድተን። ከዛ እንግዲህ ጠዋት ላይ ሾት እንግዲህ ለፊትም ለቆዳ ጥሩ ነው ሾት። ከዛ ውሃ እንጠጣለን። ውሃ ለጤና በጣም ብዙ ጥቅሞች አሉት። ጥሩ ነው፣ ጠጡ ለማለት ነው። አጣጥሙት ደግሞ እንደዚህ ጠጡ ማለት ነው። ከዛ ወደ ቁርስ እንሄዳለን። ቁርሳችን እንግዲህ እንቁላላችን ሰበር እናደርጋለን። እንቁላል ጨው ጨመርን፣ ጨው። ከዛ በኋላ ደግሞ መተዋለን፣ በደንብ ጠብሰዋለን። ጠበስ። አቤት አያስጎመጅም? ሙያ እኮ ነበር። ከዛ እናቀርባታለን እንግዲህ እንዲህ ቁልጭ እንዳለች። ከዛ በኋላ ቡናችንን እናዘጋጃለን እና ደግሞ እኔ በገብስ ዳቦ ነው የምንበላው። ቡናችንን እጣናችንን ጨስ እናደርጋለን። ያው እንግዲህ መዳምዬ ሳትነሳ በሚለው ነው እንግዲህ ቡናችንን እንደዚህ እንጠጣለን። ስኳር ምናምን ነው እናቀርባለን። እንግዲህ ቻው።